ሰላም ጤና ይስጥልን የተከበራችሁ የጂኤምኤስ ቤተሰቦቻችን፣ የጂኤምኤስ መረጃ ፕሮግራማችን ዛሬው መረጃችን ከምንመለከታቸው ጉዳዮች በርጠላሜዎስ የዓመቱ ምርጥ ቲክቶከር ተባለ። አጫጭር አስቂኝ ቪዲዮዎችን በመስራት የሚታወቀው በርጠላሜዎስ የዓመቱ ምርጥ ቲክቶከር ተብሏል። ሰላም ሚኒስትር ዴኤታው አቶ ታዬ ደንደአ ከስልጣን መነሳታቸውን የሚገልጽ ደብዳቤ እንደደረሳቸው ተሰምቷል። በወንዝ ዳርቻ ፎቶ በመነሳት ላይ የነበሩ ሁለት የወላይታ ሶዶ ዩኒቨርሲቲ ተማሪዎች ተንሸራተው ወደ ወንዝ ውስጥ በመግባት ሕይወታቸው አልፏል። ኮስታራው ቀያዮቹ ንቦችና የድቦቹ አለቃ ፕሬዝዳንት ቭላድሚር ፑቲን የኢራናቸውን በቀለኛው ኢብራሂም ራይስን በሞስኮ ተቀብሏቸው በጋራ ያላቸውን ወዳጅነት የበለጠ አጠናክረዋል። እስራኤልና የሐማስ ጦርነት ጋዛ ጦርነቱ እየጠነከረ ሲሄድ ለህይወት የማትመች እየሆነች ነው ተብሏል። መረጃዎቹን ለእናንተ በማድረስ አብሬያችሁ ቆይታ ማድረገው እኔ ተስፋለት ወርቁ ነኝ። መልካም ቆይታ። በርጠላሜዎስ የዓመቱ ምርጥ ቲክቶከር ተባለ። አጫጭር አስቂኝ ቪዲዮዎችን በመስራት የሚታወቀው በርጠላሜዎስ የዓመቱ ምርጥ ቲክቶከር ተብሏል። ለመጀመሪያ ጊዜ በተካሄደው የቲክቶከሮች ውድድር የሽልማት ስነ ስርዓት ላይ በተለያዩ ዘርፍ ቪዲዮዎችን በመልቀቅ መልእክቶችን ማጋራት የቻሉ ቲክቶከሮች ተሸልመዋል። በተለያዩ አስቂኝ ቪዲዮዎች እውቅናን ያገኘው ወጣት በርጠላሜዎስ የዓመቱ ምርጥ ቲክቶከር በሚል 300,000 ብር ተሸልመዋል። በርጠላሜዎስ ከዚህም በተጨማሪ አስቂኙ ቲክቶከር ዘርፍን በማሸነፍ ተጨማሪ 100,000 ብር አሸንፈዋል። ለሰጣችሁኝ ፍቅርና ክብር አመሰግናለሁ ሲል በርጠላሜዎስ ስሜቱን አጋርቷል። በርጠላሜዎስ በቲክቶክ ከ850,000 በላይ ተከታዮች እንዳሉት ለማወቅ ችለናል። የሰላም ሚኒስትር ዴኤታው አቶ ታዬ ደንደአ ከስልጣን መነሳታቸውን የሚገልጽ ደብዳቤ እንደደረሳቸው ተሰምቷል። ለሚኒስትር ዴኤታው የጻፈው የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ፊርማ ያረፈበት ደብዳቤ እንዲህ ይነበባል። ከመስከረም 28 2014 ዓ.ም ጀምሮ የሰላም ሚኒስትር ዴኤታ ሆነው ላበረከቱት አስተዋጽኦ ያመሰገንኩ ከታህሳስ 1 ቀን 2016 ጀምሮ ከኃላፊነቱ የተነሱ መሆኑን አስታውቃለሁ። ከስልጣን እንደተነሱ የተነገራቸው አቶ ታዬ ደንደአ የኦሮሚያ ክልል ምክር ቤት ጨፌ አባልና አገሪቷን በሚያስተዳድረው የብልጽግና ፓርቲ ማዕከላዊ ኮሚቴ አባል መሆናቸውን መረጃዎች ያሳያሉ። ይህ በእንዲህ እንዳለ የጸጥታ ግብረ ኃይሉ ለመገናኛ ብዙሃን በላከው መረጃ መሰረት አቶ ታዬ ደንደአ ከሽብር ተግባር ጋር ከሚጠነጠሩ ቡድኖች ጋር ቀጥተኛ ግንኙነት አላቸው በማለት በቁጥጥር ስር አውሏቸዋል። በወንዝ ዳርቻ ፎቶ በመነሳት ላይ የነበሩ ሁለት የወላይታ ሶዶ ዩኒቨርሲቲ ተማሪዎች ተንሸራተው ወደ ወንዙ በመግባት ሕይወታቸው አለፈ። ወላይታ ሶዶ ከተማ ሁምቦ እየተባለ በሚጠራው አካባቢ በሚገኝ ወንዝ ውስጥ ሁለት ወላይታ ሶዶ ዩኒቨርሲቲ 3ኛ ዓመት ተማሪዎች በወንዙ ዳርቻ ፎቶ በመነሳት ላይ ሳሉ ተንሸራተው ወደ ወንዙ በመግባታቸው ሁለቱም ተማሪዎች ሕይወት አልፈዋል። ወላይታ ሶዶ ከተማ አስተዳደር አዲስ አበባ ከተማ እሳት አደጋና ስጋት አመራሮች ኮሚሽን የድጋፍ ጥያቄ ማቅረቡን ተከትሎ የኮሚሽኑ ጠላቂ ዋናተኞች የተማሪዎችን አስክሬን አውጥቶ አስረክበዋል። ተማሪዎችና ወጣቶች ፎቶ ለመነሳትና ለመዝናናት በሚል በወንዞች አካባቢ በሚያደርጉት እንቅስቃሴ መሰል አደጋ የሚያጋጥም በመሆኑ በወንዞችና በመዋኛ ስፍራ ከፍተኛ ጥንቃቄ እንዲደረግ የአዲስ አበባ ከተማ እሳት አደጋ ስጋት አመራር ኮሚሽን መረጃ በጥብቅ አሳስቧል። ኮስታራው የቀያዮቹ ንቦችና የድቦቹ አለቃ ፕሬዝዳንት ቭላድሚር ፑቲን የኢራናቸውን በቀለኛው ኢብራሂም ራይስን በሞስኮ ተቀብለው በጋራ ያላቸውን ወዳጅነት የበለጠ አጠናክረውታል። እኚህ የምዕራቡ ዓለም ራስ ምታት ሲሆኑ ሁለት ሀገራት ከምዕራቡ ዓለም ቀንበር ራሳቸውን ነፃ ያወጡ ሲሆን ዓለም ምዕራብ ብቻ ሳይሆን ምስራቅም አላት በማለት የአሜሪካ መሩን ምዕራቡን ዓለም አስተሳሰብና ጭቆና በጋራ በመሆን እየተዋጉ የሚገኙ ጸረ አሜሪካ የቁርጥ ቀን ወዳጆችም ናቸው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራቸው ከኢራን ጋር ያላትን ግንኙነት ከኢራኑ ፕሬዝዳንት ኢብራሂም ራይስ ጋር ባደረጉት ውይይት አወድሰዋል። ሞስኮ ሙሉ በሙሉ ጦርነቱን በዩክሬን ከከፈተች በኋላ ከቴህራን ጋር ያላት ኢኮኖሚያዊና ፖለቲካዊ ግንኙነት ለማጠናከር ጥረት ማድረጓ ነው የገለጹት። ፑቲን ለራይስ እንደተናገሩት
በሁለቱ ሀገራት ያለው ግንኙነት ሁለቱም በምዕራቡ ዓለም ከ9,000 በላይ የሚሆን ማዕቀብ የጣለባቸው ሀገራት ሲሆኑ ይሁን እንጂ ሁለቱ ሀገራት በጣለባቸው ማዕቀብ ከመጎዳት ይልቅ ይበልጥ ጠንክረውና የምዕራቡ ዓለም የማይጨበጥ የእሳት አለሎ ሆነው ቀጥለዋል ብሏል። በተጨማሪም ሁለቱም ሀገር መሪዎች በእስራኤልና ሐማስ ጦርነት ጉዳይ በጥልቅ መክረዋል ተብሏል። በመጨረሻም እስራኤልና ሐማስ ጦርነት ጋዛ ጦርነቱ እየጠነከረ ሲሄድ ለህይወት የማትመች እየሆነች ነው ተብሏል። በማዕከላዊና ሰሜናዊ ጋዛ የእስራኤል የአየር ወረራ እንደቀጠለ ሲሆን ከጥቅምት 7 ጀምሮ በእስራኤል በተፈጸመ የቦምብ ጥቃት 18,000 በላይ ፍልስጤማውያን መገደላቸውን መረጃዎች ያሳያሉ። በእስራኤል በኩል የተሻሻለ ሟቾች ቁጥር 1147 መድረሱን መረጃው ይፋ አድርጓል። የፍልስጤም ቡድን በእስራኤል ታንኮች ላይ የሚሰነዝረው ጥቃት የሚያሳይ ምስል ይፋ ባደረጉ ወቅት የእስራኤል መከላከያ ሚኒስትር ሐማስ በሰሜናዊ ጋዛ ወደ መጠናቀቂያዋ ተቃርባለች ብሏል። በተጨማሪም ውጊያው በምድር ተጠናክሮ የቀጠለ ሲሆን እስራኤል ፋታ በሌለው የአየር ድብደባ ጋዛን ወደ ፍርስራሽነት የለወጠቻት እንደሆነ ከሳተላይት የተገኙ ምስሎች ያሳያሉ። በጋዛ ቀንም ማታም ጨለማ ነው። መሰረተ ልማቶች ከተቋረጡ ሳምንታት አልፈዋል። እረፍት የማያውቃቸው የአሜሪካና የእስራኤል ስሪት የሆኑት ሚግ-23 እና ዙ-24 ጄቶች አለማቋረጥ እሳት በመጥፋት ጋዛን ከሶሪያ የከፋ የምድር ገሃነም አድርጓታል። ውድ ተመልካቾቻችን የዛሬው መረጃዎቻችን ይህን ይመስሉ ነበረ። በቀጣይ ከአዳዲስ መረጃዎች ጋር እስክንገናኝ መልካም ቆይታ።